ልባችሁ አይጨነቅ በእግዚአብሔር እመኑ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆን ኖሮ ነግራችሁ ነበር። የሚሄደው ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት እናንተም እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደምሄድበት ስፍራ የሚያደርሰውን መንገድ ታውቁታላችሁ። መንገዱ እኔ ነኝ፣ እውነትና ሕይወት እኔው ነኝ። በእኔ በኩል ካልሆነ ወደ አብ የሚመጣ የለም። እኔን ብታውቁኝ ኖሮ አባቴንም ባወቃችሁት ነበር። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ይሰራል፣ እንዲያውም እኔ ወደ አብ ስለምሄድ ከነዚህ የሚበልጥ ያደርጋል። አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውም ነገር በስሜ ብትለምኑኝ እኔ አደርገዋለሁ። ብትወዱኝ ትእዛዜን ትጠብቃላችሁ። እኔ አብን እለምናለሁ፣ እርሱም ከእናንተ ጋር ለዘላለም የሚኖር አጽናኝ ይሰጣችኋል፣ መንፈስ ቅዱስ። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሯችሁ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ። ወላጅ እንደሌላቸው ልጆች አልተዋችሁ፣ ወደ እናንተ እመጣለሁ። እኔ ሕያው ስለሆንኩ እናንተም ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም ደግሞ በእናንተ እንዳለው በዚያ ቀን ትረዳላችሁ። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። የሚወደኝንም አባቴን ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱም ጋር እንኖራለን። የማይወደኝ ቃሌን አይጠብቅም። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጠው ዓለም የሚሰጠው አይደለም። ልባችሁ አይጨነቅ አይፍራ። ዮሐንስ ወንጌል ምዕራፍ 14 ያነበብኩላችሁ። ኢየሱስ ቴንክ ዩ